ሰላም ጤና ይስጥልን ውድ ቻናሌ ተከታታዮች፣ በዛሬው ቪዲዮ ማስቀምጣችሁ የኪሮስ ስምና ትርጉም። ኪሮስ የሚለው ስም የግሪክ መነሻ ሲሆን ትርጉሙ የፀሐይ ብርሃን ጌታ ወይም የታላቅ ንጉስ ዘመን የሚል ሰፊ ትርጉም አለው። ይህ ስም በተለይ በታሪክ ውስጥ በፋሪስ ንጉስ በታላቅ ቂርቆስ በሰፊው ይታወቃል። የፋሪሰኛው ስሙ ኩርሽ ሲሆን ትርጉሙ የፀሐይ ወይም እንደ ፀሐይ የሚያበራ ተብሎ ይተረጎማል። የስሙ መግለጫ ማንነት። ይህ ስም የሚሸከሙ ሰዎች ብዙ ጊዜ እንደ መሪ፣ ብሩህ ተስፋ ያላቸውና በዙሪያቸው ላሉ ሰዎች ብርሃን ተስፋ የሚሆኑ ተደርጎ ይወሰዳል። ታሪካዊ ጠቀሜታው በክርስትና እና በአይሁድ እምነት ቅዱሳት መጻሕፍት ውስጥ ታላቅ ቂርቆስ የተጠቀሰው የእግዚአብሔር የመረጠው የሕዝቡ ከምርኮ ነፃ ያወጣው መሪ በመሆን ነው። ስለሆነም ስሙ የነፃነት ምልክት፣ የፍትህ አዳጊነት መግለጫ ተደርጎ ይወሰዳል። ባህል በኢትዮጵያ ውስጥ ይህ ስም በስፋት የሚጠራ ሲሆን በተለይም በኪነ ጥበብ፣ በሙዚቃና ታዋቂ በሆኑ ግለሰቦች አማካኝነት ብዙዎቹ ዘንድ ተወዳጅ አለው። ስሙ የጥንካሬ፣ አርቆ አስተዋይነትና ግርማ ሞገስ ይወክላል። ይህ ስም ለወንድ ልጅ የሚሰጥ ሲሆን ስሙ የሚጠሩትም ሰዎች በአብዛኛው በግል ጥንካሬያቸውና በአመራራቸው ብቃታቸው እንደሚታወቁ ይታመናል። ሰላም ሁሉ ከእናንተ ጋር ይሁን። ሰላም ለሀገሬ፣ ሰላም ለወገኔ፣ ሰላም ለቅድስት ቤተ ክርስቲያን።